hello.pkq ያለ ወለድ ከባንክ ቤት ብድር ለመበደር ምን ያስፈልጋል? ወይም ደግሞ አሁን ላይ እንደተጀመረው በትንንሽ ከ30 ሺህ እስከ 100 ሺህ ባሉት ውስጥ ያለ ኮላቶራል ባንክ ቤቶች ብድር እየሰጡ ይገኛሉ። ነገር ግን ትልልቅ ብድሮችን ያለ ወለድ ያለ ኮላቶራል ያለ ማስያዣ ሳይሆን ያለ ወለድ ከባንክ ቤት ቀጥታ ብር ተበድራችሁ ያንን ብር ብቻ ለመመለስ ምን ዶክመንቶች ያስፈልጋሉ? ሰላም ውድ የፒኬ ቲዩብ ተከታታዮች እንደምን ቆይታችኋል? እኔ በጣም ሰላም ነኝ። አብዛኛው ጊዜ በንግድ ፒኬ ቲዩብ ላይ እሰራላችኋለሁ። በዚህ የንግድ ሀሳቦች እንዲሁም ደግሞ ወደ ውጭ ሀገር ሄዳችሁ ትራቭል አድርጋችሁ ወደ ኢትዮጵያ ኢምፖርት ለማድረግ ከየት ሀገር ይመቻል፣ የየት ሀገር ቪዛ አሪፍ ነው፣ ወጪያችሁ ምንድነው፣ እዛ ሀገር ሄዳችሁ ወደ ኢትዮጵያ ለማስገባት ምን ያህል ወጪ ይበቃችኋል የሚሉትን ብዙ ቪዲዮዎች ሰርቼላችኋለሁ። አሁን ብዙ ጥያቄዎች እየተጠየቅኩ ያለሁት 100 ሺህ 200 ሺህ 300 ሺህ ያስፈልገናል ከውጭ ወደ ኢትዮጵያ ለማስገባት እና ነጋዴዎች ነን፣ ንግድ ፍቃድ አለን፣ ብዙ ገቢ ወጪ አድርገናል። ነገር ግን አሁን እጄ ላይ ያ ብር የለም፣ ስራ ላይ ነው ያለው። ከየት ነው ብር ለመበደር ደግሞ ይሄን ያህል እንደዚህ ያስፈልጋል፣ ይሄን ያህል እንደዚህ ያስፈልጋል እያላችሁ ብዙ ጥያቄ ትጠይቁኛላችሁ። እኔም ቅድሚያ ለእናንተ የሰማሁትን መረጃ ነው ማመጣው ማለት ነው። በመጀመሪያ ከወለድ ነፃ የሆኑ ይሄ በእስልምና እምነት ከወለድ ነፃ የሚቆጥቡት አለ። ይሄ እንደዛ አይደለም። ለነጋዴዎች ጠቅላላ ከወለድ ነፃ ብር አበድረዋችሁ ያንን ብር ሰርታችሁበት ለዛ ባንክ ተመልሳችሁ ስከፍሉ ከወለድ ነፃ ይሄ 7%፣ 14%፣ 21% የሚባል ነገር የለም። ትበደራላችሁ። ከዛ በኋላ ያን ብድር ለባንክ ቤቱ የተበደረ 2 ሚሊዮን ከተበደራችሁ መልሳችሁ 2 ሚሊዮን ትከፍላላችሁ። 1 ሚሊዮን ከተበደራችሁ መልሳችሁ 1 ሚሊዮን ትከፍላላችሁ ማለት ነው። ይህንን ምን እንደሚያስፈልግ 26 ዶክመንቶች አቢሲኒያ ባንክ ያስፈልጋል። ይህንን ይዘው ለመጡ ሰዎች ሙሉ ከወለድ ነፃ ብር እሰጣለሁ ብሏል ማለት ነው። እኔ ውስጥ ድረስ ገብቼ ቼክ አድርጌያለሁ። አሁን ዶክመንቶቹን አቀርብላችኋለሁ። እነኚህን ዶክመንቶች ይዛችሁ ሄዳችሁ አቢሲኒያ ባንክ እናንተ የምትጠቀሙበት ባንክ ቼክ ማድረግ ትችላላችሁ። አሁን ግን እኔ ቀጥታ ሄድ ኦፊስ ድረስ ሄጄ ቼክ ያደረኩት አቢሲኒያ ባንክን ነው። ስለዚህ አቢሲኒያ ባንክን እነኚህ 26 ዶክመንቶችን ካሟላን ከወለድ ነፃ መውሰድ እንችላለን ወይ ብላችሁ መጠየቅ ትችላላችሁ ማለት ነው። እኔ መረጃውን ከሰው ነበር ያገኘሁት። ከዛ ወደ ባንክ ሄጄ ጠየቅኩኝ እውነት እንደሆነና እነኚህን 26 ዶክመንቶች ሙሉ በሙሉ ማሟላት እንዳለብኝ ነግረውኛል ማለት ነው። ለምን ኮላቶራል አስይዘ መበደር ከፈለግ ያው የሚያስፈልገው መታወቂያ ከጋብቻ ነፃና ወይ ቤት ወይ መኪና ነው። ቤቱን ወይ መኪናውን እንደ መያዣነት ይዘው በወለድ ለእናንተ 1 ሚሊዮን 2 ሚሊዮን እቃችሁ እንደሚያወጣው ያበድሯችኋል ማለት ነው። ነገር ግን እነኚህን ከላይ ያሉትን 26 ዶክመንቶች ይዛችሁ ከሄዳችሁ ለእናንተ ያለ ወለድ የሚያበድሯችሁ ይሆናል ማለት ነው። እነኚህን ስክሪንሹት አንስታችሁ እናንተ የሚያስፈልጋችሁን ምን እንዳላችሁ ምን እንደሌላችሁ እንዲሁም ደግሞ ምን ማሟላት እንዳለባችሁ ሙሉ በሙሉ ከዚህ ስክሪንሹት አንስታችሁት 26ቱንም እዚሁ ጽሁፍ ወይም ደግሞ ፎቶውን እዚህ ላይ አስቀምጬላችኋለሁ ማለት ነው። 26ቱን ስክሪንሹት አንስታችሁ ወደ ባንክ ወስዳችሁ ወይም ደግሞ ዶክሜንት ካላችሁ ዶክሜንታችሁን አሟልታችሁ 26ቱን ዶክሜንቶች ብትሄዱ ያለ ወለድ ከባንክ ቤት መበደር ትችላላችሁ ማለት ነው። ውድ የፒኬ ቲዩብ ተከታታዮች ስላዳመጣችሁኝ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮ እንደሚመቻችሁ 100% እርግጠኛ ነኝ። ሰብስክራይብ አድርጉ። ሌላ የቢዝነስ ሀሳቦች እንዲሁም ደግሞ አዳዲስ መረጃዎች ሳገኝ ወደ እናንተ አመጣላችኋለሁ ማለት ነው። ኮሜንት ላይ ደግሞ መጠየቅ የምትፈልጉትን ነገር ብትጠይቁ ሙሉ በሙሉ ኮሜንታችሁን መልሳለሁ። በንግድ ሀሳብ፣ በአዋጭ ቢዝነሶች እንዲሁም ደግሞ በባንክ ቤቶች አሁን ላይ ብዙ ብድሮች እየመጡ ነው። ምን ብናሟላ መበደር እንችላለን የሚሉትን የምመልስላችሁ ይሆናል ማለት ነው። ከዚህ ከ26ቱ ዶክሜንቶች ውስጥ የሌላችሁን ወይም ደግሞ ይሄ የለኝም ምን ላደርግ የምትሉትን ብትጠይቁ እኔ ጋር ያለ መረጃ ከሆነ የምመልስላችሁ ይሆናል ማለት ነው። ውድ የፒኬ ቲዩብ ተከታታዮቻችን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ጥያቄ ጠይቁ። ሙሉ በሙሉ የምመልስላችሁ ይሆናል ማለት ነው። ይመቻችሁ።